ሰላም ሰላም ወደ ቻናል ቤተሰቦች እንደምን አላችሁ? ኪንግ ኢያሱ እባላለሁ በፖፕ ኦፊሻል ኮይንሴለር እና ሱፐር ኤጀንት ነኝ። ዛሬ አዲስ ነገር ይዤላችሁ መጥቻለሁ። እሱ ምንድነው? ጊቫዌይ አዘጋጅቻለሁ። እንግዲህ በዚህ ሰዓት የተከታተላችሁ ያላችሁ የቻናሌን ወይም ደግሞ የቲክቶክ አካውንቴን ፎሎ፣ ላይክ፣ ሼር ላደረገ ማንኛውም የፖፕ ዩዘር ወይም ደግሞ የፖፕ ኢንተርፌስ ተጠቃሚዎች ለእናንተ ጊቫዌይ አዘጋጅቻለሁ። ለመጀመሪያ እንዲሆናችሁ አንዳንድ ሺህ ኮይን በጊፍት እሰጣለሁ ማለት ነው። ስለዚህ ይሄን መልካም አጋጣሚ ተጠቅማችሁ እንደመነሻ የሚሆናችሁን አንዳንድ ሺህ ኮይን እኔ ጋር በእኔ አይዲ በስር ባስቀመጥኩት በእኔ አይዲ ገብታችሁ አንዳንድ ሺህ ጊቫዌያችሁ ይዛችሁ ነው። ያው መልካም ዜና ነው ለእናንተም ለማበረታታት እኔንም ደግሞ ፎሎ፣ ላይክ፣ ሼር፣ ኮፒ ሊንክ በማድረግ ያው በርካታ ሰዎች ስለ ፖፕ ያላቸውን እውቀት እንዲጨምሩ የሰሯቸው ቪዲዮዎች አጠቃቀማቸውን የሚያሳይ በትክክል ስለሆነ እሱ ይላሉ ሰዎች ሳይደነገሩ ወይም ደግሞ ሌላ ስምት ሳይገባቸው ቀጥታ በኔ ቪዲዮዎች ብቻ ወደ ፖፕ መጥተው ሰው ቪዲዮዎች ስላዘጋጀው እነሱን ኮፒ ሊንክ፣ ሼር፣ ላይክ፣ ሳብስክራይብ እያደረጋችሁ በዩቲዩብ በቲክቶክም እንድታበረታቱ የሚጨምር ነው። ያው ሁለት ጥቅም ነው። አይ በእውነታው አለ ሰው ለኔም ለእናንተም የሚጠቅም ነገር ነው ይዤ የመጣሁት። አንዳንድ ሺህ ጊቫዌያችሁ ነው እየመጣችሁ እና በውስጥ ዴም እንድትጽፉልኝም ስትጽፉልኝም ወደ አሁኑ ጊፍታችሁን ላበስራችሁ ፈልጋለሁ። አመሰግናለሁ። ክብር ይስጥልኝ።